ባልና ሚስት ባባ እና ማማ መባባል ይችላሉ ወይ? ፉቃሃዎች ዘንድ ቀጠን ያለ ኺላፍ አለበት። አንዳንድ ፉቃሃዎች ከማሊክዮች ከሌሎችም ዚሃር ውስጥ ይገባል። ወለዚነ ዩዛሂሩነ ሚን ኒሳኢሂም ሚስቴ እንደ እናቴ ናት የሚለው ውስጥ ይገባል ብሎ የከለከሉ አሉ። ይሄ ንያው ይወስነዋል። ኢነመል አዕማሉ ቢንኒያት ተብሏል። ከማክበር አንፃር ከማዘን አንፃር ባለቤቱን እንደ እናቱ እናቴ ቢል ሚስት ባሏን አባቴ ብትል ንያው አንተ እንደኔ አባቴ ነህ አንተ ሐራም ነህ እኔ ላይ እንደ አባቴ ማለት እስካልሆነ ድረስ እንደ እናቴ አንቺ እኔ ላይ ሐራም ነሽ ማለት እስካልሆነ ድረስ ፍቅርን ክብርን መግለጽ እስከሆነ ድረስ አዎን ይቻላል። ከሰሐቦች መሃል አንዱ ውዱእ ያደረገ ድመት መታ ውሃ ልትጠጣ ስትል ዝቅ አደረጉላት። እንዴ ውዱእ የምታደርግበትን ውሃ እንዴት ድመት ታጠጣለህ ስትለው የብነተ አኺ አንቺ የወንድሜ ልጅ ሆይ ብሎ አናግሯታል። ባለቤቱን የወንድሜ ልጅ ብሏል። ተሕሪም ቢሆን ይሄን ማለቱ ቢከለከል በሸሪዓው ማግባት በማይችላት ሴት ስም አይጠራትም ነበርና በፈለጉት ውዴታና ክብርን በሚገልጽ ቃል ቢጠራሩ ኢንሻአላህ ተዓላ ምንም ችግር የለውም። ዋናው ውስጥ ልብ ላይ እንዲህ አይነቱ መዋደድና መከባበር መኖሩ ነው። ይሄ ለዚህ ይረዳል ከተባለ ቢደረግ ችግር የለውም፣ ጥሩ ነው ጭምርም ሊባል ይችላል። በስሟ ቀጥታ ከመጠራት አንቺ አንተ እያሉ ከመጠራራት አሊያ ደግሞ ሚስት ባሏን በስሙ ከምጠራ በዚህ መልኩ መጠራራቱ የክብር የራህመት ምልክት ከተደረገ ምንም ችግር የለውም። የቤት አገልጋይ ዕቃ ብትሰብርብኝ አሳውቂያት በራሷ ገንዘብ ብገዛ ተጠያቂ ነኝ ወይ የሚል ጥያቄ ነው። የሰበረችው በጥንቃቄ ጉድለትና በግዴለሽነት ከሆነ አሳውቆ መግዛት ይቻላል። የሰበረችው ሳትፈልግ ከሆነ ሳታክ ከሆነ ቤት ውስጥ አማናን የተሰጣት አንድ ሰው እኛ ጋር አምጥቶ ዕቃ ቢያስቀምጥ አደራ ይቀመጥ ቢል እኛ ምንም ሳንነካው ከኛ ውጪ በሆነ ነገር ቢሰበር ክፈል አይለንም። እኛ ከሆነ የሰበርነው እንከፍላለን። እሷም እኛ ቤት ውስጥ አማና ነው የተሰጣት ቤቱ ዕቃ በሙሉ በግዴለሽነት ከሰበረችው ትከፍላለች። ያለሷ ፍላጎት ወይም ደግሞ ከአቅሟ በላይ ሆኖ ለምሳሌ ዕቃ ይዛ እየገባች ምንም ሳታጎድል ዕቃ ወድቆ ቢሰበር አትከፍል። ማየት ወደሌለባት አቅጣጫ እያየች መያዝ በሌለባት አይነት ዕቃ ይዛ ወይም ደግሞ ከልክ በላይ አብዝታ ይዛ ሆን ብላ ይሄን ካረገች ይሄኔ ቢቆረጥ ከሂሳቧ ችግር የለውም። በላጩ ግን መተውን አቅመ ደካማ ናት። ሰው ቤት ነው ተቀጥራ የምትሰራው። ብዙ ጊዜ ሆን ብላ ያረገችውና ሳትፈልግ ያረገችውንም መለየት ይከብዳል። ከዚህ አንፃር መተው የተሻለ ነው። በሆነ ባልሆነው ደሞዝን በመቁረጥ የሚያስፈራሩ እሷ ባጠፋቸውም ባላጠፋቸውም በእነሱ ሰበብ ምክንያት በጠፋውም ጭምር ገንዘቧን የቆረጡ ድንበር የሚያልፉ አሉ። አልፎ ዙልም ነው ሊሆን የሚችለውና በሩን መዝጋት ለአላህ ብሎ መተው በላጭና የተሻለ هذا والله تعالى أعلم والسلام عليكم ورحمة الله وبركاته